ዛሬ የምንመለከተው ከዛ የቀጠለ የክርስቶስ ቅዱስ ሥጋውና ክቡር ደም ለምን ያስፈልጋል ካልን፣ ሶስተኛው ምክንያት ከክርስቶስ ጋር ተዋህዶ ለመኖር ከክርስቶስ ጋር ተዋህዶ ለመኖር የክርስቶስ ሥጋና ደም ያስፈልጋል። ቀደም ሲል የኃጢአት ስርየት እናገኝበታለን ብለናል። በኋላም የሕይወት ምግብ ነው። ሕይወትን እናገኝበታለን፣ ዘላለማዊ ሕይወትን እናገኝበታለን። ከዚያ ደግሞ በኑሯችን ክርስቶስ ከእኛ ጋር እኛ ከእሱ ጋር እንድንኖር የሚያረጋግጥልን የእርሱ ቅዱስ ሥጋውና ክቡር ደሙ ነው። አሁንም የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ይሄ በደንብ አድርጎ ይህንን ከክርስቶስ ጋር ተዋህዶ መኖርን የሚያረጋግጥልን የመጽሐፍ ቅዱስ ክፍል ነው። እንግዲህ መቼም ሰው ካልሳተ በስተቀር ከክርስቶስ ጋር መኖርን ይጠላል። የሚጠላ ሰው የለም ክፉ መንፈስ ካላደረበት። ስለዚህ እኔ እግዚአብሔር በውስጤ ያለ፣ እኔ በእግዚአብሔር እታሰባለሁ፣ እግዚአብሔር ከኔ ጋር ነው የሚለውን እምነት የምናገኘው ቅዱስ ሥጋውን ክቡር ደሙን ስንመገብ ነው፣ ስንወስድ ነው። ቀደም ሲልም እንደተነጋገርነው ይሄ ሥጋዬን የሚበላ ደሜን የሚጠጣ የሚበላና የሚጠጣ የሚለው ሐሳብ እነዚህ ሐሳቦች ሁለቱ ቀጣይነት ያለው እስከ ህልፈተ ሕይወታችን ድረስ የማይቋረጥ መሆኑን የሚያሳይ ነው። አንድ ጊዜ ብቻ በልቶ አንድ ጊዜ ብቻ ጠጥቶ መኖር ሳይሆን ሁልጊዜ የሚበላ ደሜንም የሚጠጣ ብሎ ከዛስ በእኔ ይኖራል፣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እግዚአብሔር ይህንን ማረጋገጫ ሰጥቶናል። ስለዚህ እግዚአብሔር ከእኛ ጋር ነው፣ እግዚአብሔር ከእኔ ጋር ነው ብለን ለመናገር ደፍረን አንደበታችን ሞልቶ መናገር የሚችለው ቅዱስ ሥጋውን ክቡር ደሙን ስንወስድ ነው። ካልወሰድንስ የለም ማለት ነው። እዚህ ቃል ይህንን ያሳየናል። በተለይ በትዳር ውስጥ ላለን ሰዎች ትዳርን አንድ የሚያደርግ አንድነትን የሚሰጠው ወይም ደግሞ ውህደትን የምናገኘው በቅዱስ ሥጋውና በክቡር ደሙ ነው። ስለዚህ እግዚአብሔራዊ ትዳር ነው፣ እግዚአብሔራዊ ጋብቻ ነው፣ እግዚአብሔር አለበት ብለን የምንናገረው የክርስቶስ ቅዱስ ሥጋው ክቡር ደሙ ባለበት ነው። ብዙ ሰዎች ባለማወቅ በተለያየ ምክንያት ጋብቻቸውን በሥጋው ደሙ ላያደርጉ ይችላሉ። ግን እግዚአብሔር ዕድል ሰጥቶ ከፈቀደ ደግሞ ዋናው መቁረቡ ስለሆነ ባለማወቅ ጊዜ በተለያየ መንገድ ጋብቻችንን የመሰረትን ካለን አሁን ደግሞ ስንማር ስናውቅ ጋብቻችንን በቅዱስ ሥጋው በክቡር ደሙ ማስባረክ ያስፈልጋል። አንድነትን፣ ውህደትን እግዚአብሔር ከእኛ ጋር መሆኑን የምናረጋግጥበት ይህንን ቅዱስ ሥጋው ይህን ክቡር ደሙን ስንቀበል ነው። እና ከክርስቶስ ጋር አንድ ሆኖ መኖር ሕይወትን ያስገኛል። ከእርሱ ጋር ካልሆንን ግን በራሳችን ሕይወት አይኖረንም። ይህንኑ ያረጋግጥልናል የዮሐንስ ወንጌል ምዕራፍ 6 ቁጥር 53 እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ይሄ የእግዚአብሔር ቃል ነው። ሕይወት የላችሁም፣ የዘላለም ሕይወት የላችሁም ነው። የሰው ልጅ የሚለውን ተመልክተናል ባለፈው ጊዜ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ከእመቤታችን በነሳው ሥጋ የሰው ልጅ ተብሏል። ቅድመ ዓለም ከእግዚአብሔር አብ ያለ እናት እንደተወለደ ሁሉ ድኅረ ዓለም በኋለኛው ዘመን አዳም በድሎ ከገነት በተሰደደ ሰዓት አዳምንና የሰው ልጆችን ለማዳን ከሰማየ ሰማያት ወርዷል። ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗል። እንደኛ ሰው ሆኗል። ከኃጢአት በቀር
ሁሉን ሰው የሚፈጽመውን ፈጽሟል። እንበላ ኃጢአት ባሕቲታ ከኃጢአት በቀር ፍጹም ሰው ሆኖ በዚህ ምድር ተመላልሷል። ስለዚህ የሰው ልጅ የሚለው የክርስቶስን ነው። ከእመቤታችን በነሳው ሥጋ የሰው ልጅ ተብሏል። እሱ ግን ፍጹም ሰው ፍጹም አምላክ በተዋህዶ የከበረ ይሄ የኦርቶዶክሳዊ ትምህርት ነው። ወልድ ዋሕድ ብላ የምታምነው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት እና የእሱን የሰውን ልጅ የክርስቶስን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ስለ ዘላለም ሕይወት ባለፈውም አንስተናል። እግዚአብሔር ለደጋግ ሰዎች ያዘጋጃት መንግስት አለች። ያቺ በሰው እጅ ያልተሰራች፣ በሰው ዓይን ያልታሰበች፣ በሰው ሕሊና ያልታሰበች፣ በሰው ዓይን ያልታየች ለቅዱሳን ለደጋጎች ግን በሥጋው ደሙ ለኖሩት በንስሐ ሕይወት ለኖሩት እየተዘጋጀች ያቺ መንግስት መንግስተ ሰማያት የምትወረሰው በሥጋው ደሙ ነው። ስለዚህ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም ብሎ አረጋግጦልናል። ቅዱስ ጴጥሮስ በመልእክቱ ላይ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 4 የተጻፈ አለ። እሱን የመጽሐፍ ቅዱስ ክፍል የሚያነብ ካለ እየተዘጋጀ ከዚህ ጋር አንድ ምስል እንመለከታለን። የሰው እጅ ነው። እጁ የቆሸሸ ነው። እንደገና ግን በእጁ ላይ ምን ይታያል? ወርቅ ይታያል። ወርቅ ይዟል። ይሄ ወርቅ ነው እና አሁን እዚህ ላይ ያስቀመጥንበት ምክንያት አለ። አሁን ብዙዎቻችን ስለ ሥጋው ደሙ ሲነሳ አይ እኔ ሥጋው ደሙ ለእኔ አይገባኝም፣ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ወደዛ የምቀርብበት ስራም የለኝም፣ ብቃትም የለኝም፣ ስለዚህ አይገባኝም በሚል እኔ መሸሻያ ምክንያት ነው የምለው። ትህትናም አይደለም፣ እውነት ለመናገር ትህትናም አይደለም፣ ግን ማምለጫ ከዚህ ጥያቄ የምናመልጥበት የምንሸሽበት የብዙዎቻችን መልስ ስለሆነ ነው። ብዙዎቻችሁም ያው ታውቃላችሁ። ለምንድን ነው የማትቆርቡት? እስከ መቼ ነው የምትጠብቁት? ለምን ሥጋው ደግሞ አትቀበሉም ስል አይ እኔ ገና ነኝ፣ ገና ብዙ ነገር ይቀረኛል፣ እኔ ዝግጁ አይደለሁም፣ ብቁ አይደለሁም የምንል ሰዎች ስላለን ነው። እና ይህንን ከማሰብ ነው ይሄ ፒክቸር እዚህ ጋር የመጣው። ስለዚህ ነገር ግን አሁን በዚህ ምስል ላይ የሰውየው እጅ መቆሸሹ የወርቁን ቫሊው አያሳጣውም፣ ወይም ደግሞ ወርቁን አያቆሸሸውም። የእጁ ቆሻሻነት የወርቁን ክብር አያሳጣውም። ወርቁ ወርቅ ነው። ስለዚህ የወርቁና የቆሻሻው እጅ ምሳሌ ማለት እኛ በኃጢአት ብንቆሽሽ ብናድፍ የክርስቶስ ሥጋና ደም ግን ይቆሽሻል፣ ያድፋል፣ ያንሳል ማለት አይደለም። ወይም ደግሞ ኃጢአተኛ ሰው ካህን እንበልና ወይም ዲያቆን የክርስቶስ ሥጋና ደምን የሚያቀብል ኃጢአተኛ ቢሆን በደለኛ ቢሆን የክርስቶስን ሥጋና ደም ያሳድፈዋል ማለት አይደለም። ካህኑ ላይ ዲያቆኑም ላይ እግዚአብሔር ይፈርዳል። ፈራጅ አምላክ አለ። እንደሱ ስራ እንደሰራው ስራ እንዳጠፋው ጥፋት ቅጣት ያገኛል። ግን የክርስቶስ ሥጋና ደም ግን በሱ ኃጢአት ምክንያት የክርስቶስ ሥጋና ደም አይቃለልም እና አንዳንዴም አንዳንድ ሰዎች ምን ንጹሕ ሰው አለ፣ ምን ካህን አለ፣ ካህናቱ እየተጣሉ
እንደዚህ እየተጨቃጨቁ እንደዚህ እየሰሩ እኔ እንዴት ከነሱ እቀበላለሁ ብለን ደግሞ ሌላ ስንፍና ውስጥም የምንገባ ሰዎች ካለን የክርስቶስ ሥጋና ደም ያው መሆኑን ነው። ኃጢአተኛውም ካህን ጻድቁም ካህን የበቃውም ያልበቃውም ቢያቀብለን የክርስቶስ ሥጋና ደም አይቀየርም፣ ልክ ወርቁ እንዳልተቀየረ ያንን ምሳሌ ለማድረግ ነው እና በሁለቱም በኩል ማሰብ እንችላለን። እኛም ኃጢአተኛ ብንሆን የክርስቶስ ሥጋና ደም የእኛን ኃጢአት ያሸንፈዋል እንጂ እሱ አይሸነፍም። ስለዚህ በዛ ምክንያት አድርጎ ከክርስቶስ ሥጋና ደም መራቅ አያስፈልግም። ማንም ሰው በቂ ምክንያትም አይሆንም፣ ትህትናም አይደለም። በኋላ የምናየው ነው የሚሆነው። ባለፈውም ስናነሳው በማቴዎስ ወንጌል ምዕራፍ 9 ላይ እንዴት ከኃጢአተኞች ጋር ከቀራጮች ጋር ትበላለህ ትጠጣለህ ተብሎ ሲከሰስ ጌታ መድኃኒት የሚያስፈልጋቸው ምንድን ነው ያለው? ጤነኞች ሳይሆኑ በሽተኞች ናቸው። ስለዚህ ይሄ መድኃኒቱ የክርስቶስ ሥጋና ደም ለኃጢአተኞች የተዘጋጀ ነው። ለበሽተኞቹ ኃጢአት በሽታ ነው፣ ከእግዚአብሔር መንግሥት የሚለይ ከእግዚአብሔር መንገድ የሚያወጣ የሚያርቅ። ስለዚህ በዚህ የተያዘ የታመመ ሰው መድኃኒቱን ሊያገኝ ይገባዋል። መድኃኒቱም ቅዱስ ሥጋውና ክቡር ደሙ ነው። የሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 4ን የሚያነብ ካለ እኔ አነባለሁ። ከሁለት ጀምሮ አንብብ። እኔ ነው። አዎ እሺ ከምዕራፍ 2 በፊት ነበር ጠፋብኝ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ወይም ከ3 ጀምሮ ማንበብ። ከጠፋ ሌሎቻችሁም እንድትሳተፉ ነው፣ ያው ትኩረት እንድትሰጡት ለትምህርቱ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 4 በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። እሺ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ቃሌት ያሰማን። ሰጠን። አሜን። ስለዚህ የክብሩ ወራሾች እንድንሆን ከክፉ ምኞት በዓለም ካለው ጥፋት እንድናመልጥ ከመለኮት ተካፋዮች እንድንሆን ሥጋውን በመብላት ደሙን በመጠጣት መጠራታችንን መመረጣችንን የሚያረጋግጥልን የመጽሐፍ ቅዱስ ክፍል ነው። ስለዚህ ከክፉ ምኞት በዓለም ካለው ጥፋት የምናመልጥበት ዋናው ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ ቅዱስ ያዕቆብን በመልእክቱ ላይ ሰይጣንን ተቃውሙት ከእናንተ ይሸሻል፣ እግዚአብሔርን እሺ በሉት ወደ እናንተ ይቀርባል ይላል በመልእክቱ። ስለዚህ የእግዚአብሔር ስንሆን ከክርስቶስ ጋር ተዋህዶ እናደርጋለን ማለት ነው። በሥጋው ደግሞ እንከብራለን፣ የክብሩ ወራሾች እንሆናለን፣ የተዘጋጀልንን መንግሥት እንወርሳለን፣ ስርየተ ኃጢአትን እናገኛለን፣ የሕይወት ምግብ ዘላለማዊ ሕይወትን የሚያሰጠውን ምግብ ስንመገብ። ስለዚህ ከክርስቶስ ጋር ተዋህዶ ኅብረት ይኖረናል ማለት ነው እና ብዙዎቻችን እንደ ምክንያት የምናቀርበው
ኃጢአተኝነት፣ በደለኛነት ወይም ደግሞ በካህናቱ በኩል ያለውን ኃጢአተኛ ናቸው፣ በደለኛ ናቸው ብሎ ፈራጅ ሆኖ ጀጅ በማድረግ እንደ ምክንያት የምናቀርበው ግን ምክንያት እንዳልሆነ ከምክንያት ርቀን ወደ እውነተኛው መንገድ እንድንመጣ ነው። ወደ እውነተኛው መንገድ እንድንመጣና ቅዱስ ሥጋውን ክቡር ደግሞ እንድንቀበል ነው። ስለዚህ ከክርስቶስ ጋር ተዋህዶ ይኖረዋል አንድ ሰው ሥጋው ደግሞ ሲቀበል የሚለውን እንድንይዝ ነው። አስፈላጊነቱ ለዚህ ነው። ሌላው አንድነት፣ ህብረትን እናገኛለን። ይህ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? የምንፈትተውስ የምንቆርሰው ማለት ነው። ካህናት ፈትተው ነው የሚሰጡን፣ ቆርሰው ነው የሚሰጡን እና ይህስ ህብስት ከክርስቶስ ሥጋ ጋር አንድ አይደለምን? ህብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል ነን፣ ሁላችንም ከአንድ ህብስት እንቀበላለንና። ሁላችንም የአንዱን የክርስቶስን ሥጋና ደም ቤተ ክርስቲያን ዩኒቨርሳል ስለሆነች ዓለም አቀፋዊት ኩላዊት ስለሆነች በሁሉም ቦታ በአውሮፓም፣ በአፍሪካም፣ በኤዥያም በሁሉም ስመ እግዚአብሔር በሚጠራበት ቦታ ቤተ ክርስቲያን በተተከለበት ቦታ ሁሉ የአንዱ የክርስቶስ ሥጋና ደም ይፈተታል፣ ይታደላል። ከዚያ ከአንዱ ክርስቶስ ሥጋና ደም የወሰደ ሁሉ የክርስቶስ አካል ይሆናል፣ አንድ ይሆናል። ምክንያቱም ከአንዱ ከክርስቶስ ሥጋና ደም የተቀበለ አንድነት፣ ዩኒቲ፣ አንድ መሆንን በክርስቶስ ሥጋና ደም እናገኛለን ማለት ነው። ይሄ ለጋብቻ ይተረጎማል። አንድ ነን፣ በቃ እኔና ሚስቴ ወይም እኔና ባሌ አንድ ነን የምንለው በክርስቶስ ሥጋና ደም ነው። እንዲያው አንድ ቤት ውስጥ በመኖር አንድ መኝታ ላይ በመተኛት አንድ ማዕድ በመቁረስ ጆይንት አካውንት አንድ አካውንት በመክፈት በአንድ መኪና በመሄድ እንደው እንዲህ ባሉት አይደለም አንድነት የሚመጣው በክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ አንድነትን የሚሰጥ ይሄ ነው እና እንደዚሁም ደግሞ ከክርስቲያኖች ጋር ህብረት የምናደርገው አንድ ነን የምንለው የክርስቶስ አካል ነን፣ የቤተ ክርስቲያን አካል ነን የምንለው በዚህ መልኩ ስንሆን ነው እና ይህንን ነው ቅዱስ ጳውሎስም የሚያስረዳን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ። ስለዚህ አንድነትን ይሰጠናል። ዛሬ ብዙዎቻችን የአንድነት ችግር አለብን። በቀደመችዋ ቤተ ክርስቲያን በሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ላይ ስናነብ በአንድነት በአንድ ልብ ሆነው ይጸልዩ ነበረ ይላል። ባለፈው ጊዜ ያነሳን ይመስለኛልና ሐዋርያት የቀደሙት ክርስቲያኖች 120ው ቤተሰብ እመቤታችን ቅድስት ድንግል ማርያምን ማዕከል አድርገው በአንድነት አንድ ልብ አንድ ሐሳብ ሆነው ይጸልዩ ነበር። ጸሎታቸው ይሰማል። የሚገርም ነው። በአንድነት በህብረት የሚያደርጉት ስለሆነ ያ አንድነት እውነተኛ አንድነት ነው። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአንድነት ይኖሩ ነበር የቀደሙት ክርስቲያኖች። ገንዘባቸውንም ንብረታቸውንም አምጥተው ለሐዋርያት ያስረክቡ ነበረ። ከዛ መሃል የተቸገረ ካለ እየታየ ሐዋርያት እነዚያን የተቸገሩትን ይረዱ ነበረ። የኔ የሚሉት ነገር የላቸውም። የህብረት ነው፣ የሁሉም ነው እና ይሄ አንድነት የሚገኘው በክርስቶስ ሥጋና ደም ነው እና አንድ እንድንሆን፣ አንድ ሐሳብ እንድንሆን፣ አንድ መንገድ ላይ እንድንቆም፣ አንድ አይነት ንግግር እንድንናገር የክርስቶስ ቅዱስ ሥጋውና ክቡር ደሙን መቀበል ያስፈልጋልና ምናልባትም ዛሬ ጸሎታችን ቶሎ እየተሰማ ያልሆነው መከራውም እየተደራረበብን የበዛው አንድነትን የማጣት ችግር ነው። አንድ መሆንን
ብዙ ሀሳብ የበዛው መበታተን፣ መለያየት፣ መጣላት፣ እነዚህ ሁሉ መከራዎች ሁሉ የበዙት አንድነትን ከማጣት ነው። ይሄ ደግሞ በክርስቶስ ሥጋና ደም የሚመጣ አንድነት ነው። ስለዚህ እግዚአብሔር ሁላችንንም አንድ እንዲያደርገን በአንድነት እንድንኖር አንድ ሀሳብ እንድናስብ ከአንዱ ከክርስቶስ ሥጋና ደም ልንቀበል ይገባል። አምስተኛው ጠላት ድል የሚነሳበትን ኃይል ጠላትን ድል የምንነሳበትን ኃይል እናገኛለን። አስፈላጊነቱ ላይ እያወራን ነው። ስለ ሥጋው ደግሞ አስፈላጊነት ፍሬተ ኃጢአት እናገኛለን አልን። የሕይወት ምግብን እናገኛለን አልን። እንደገና ደግሞ አንድነትን እናገኛለን አልን። ከክርስቶስ ጋር ተዋህዶ መኖርን እናገኛለን አልን። አሁን ደግሞ ጠላትን ድል የምንነሳበት ኃይልን እናገኛለን። እንግዲህ የሰው ጠላት የለንም። ሁላችንም ጠላታችን አንዱ ዲያብሎስ ነው። ኃጢአት የሚያሰራን፣ ክፉ ነገር የሚያሳስበን፣ ከእግዚአብሔር መንግሥት የሚለየን፣ ከእግዚአብሔር መንገድ የሚያወጣን፣ በቀንም በሌሊትም የሚፈትነን ቅዱስ ጳውሎስ እንደተናገረው ውጊያችሁ ከሥጋና ከደም ጋር አይደለም ከዚህ ዓለም ገዢ ከዲያብሎስ ጋር ነው ብሎ የዓለሙ ገዢ ዲያብሎስ የሰው ልጆችን በገንዘብ፣ በጥቅም፣ በጥላቻ፣ በምቀኝነት፣ በዘረኝነት፣ በክፋት በእነዚህ ሁሉ የሥጋ ስራዎች የሰው ልጆችን እየከፋፈለ እየለያየ ያለው ጥንተ ጠላታችን ዲያብሎስ ድል የሚነሳበት ቅዱስ ሥጋውና ክቡር ደሙ ነው። ይህንን ነው ልበ አምላክ ቅዱስ ዳዊት በመዝሙሩ መዝሙር 22 ቁጥር 5 ላይ በፊቴ ገበታን አዘጋጀህልኝ። ያ ገበታ ቅዱስ ሥጋውና ክቡር ደሙ ነው። በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነው ብሎ ትንቢት በሚመስል አነጋገር የተናገረው ትንቢቱን ፍጻሜ ያገኘው በክርስቶስ ሥጋና ደም በጠላታችን በዲያብሎስ ፊት ሞገስ የምናገኘው ኃይል የሚሰጠን ብርታት የሚሰጠን ቅዱስ ሥጋውና ክቡር ደሙ ነው። አንዳንዴ ፈተና የሚበዛብን ሰዎች ምናልባትም ስለማንሞክረው ስላላደረግነው ሊሆን ይችላል እንጂ ደፍረን ወደ እግዚአብሔር ብንቀርብ ቅዱስ ሥጋውን ክቡር ደሙን ብንወስድ ከንስሐ ጋር ከጸሎት ጋር ቀኖናን ከመፈጸም ጋር እነሆ ይሄ በየዕለቱ የሚፈትነንን የሚታገለንን ክፉ መንፈስ እናርቅበታለን። ስለዚህ በሥጋውና በደሙ ድል የሚነሳ ጠላት አለ። ስለዚህ ይህንን ኃይል የምናገኘው ቅዱስ ሥጋውን ክቡር ደሙን ስንቀበል ነው። ሁልጊዜ እንናገራለን፣ ሁልጊዜ እንመሰክራለን። ይሄ መንገዱ ይሄ ስለሆነ ነው፣ ሌላ አይደለም። ጊዜ አጥፍተን የምንማረው የምንነጋገረው ቤተክርስቲያንን በሄድን ቁጥር ቁረቡ፣ ተቀበሉ፣ ንስሐ ግቡ የምንባለው ያለ ምክንያት አይደለም። እነዚህን ሁሉ ጥቅሞች ስለምናገኝበት ዛሬ በብዙ መልኩ ማይፈተን ሰው የለም። በትዳሩ የሚፈተን አለ፣ በትምህርቱ፣ በስራው፣ በልጆቹ። እነዚህ ሁሉ ፈተናዎች ከሰይጣን የሚመጡ ናቸው። እግዚአብሔር ማንንም በክፉ አይፈትንም ተብሎ ተጽፏል። ስለዚህ እነዚህን ፈተናዎች ድል የምንነሳበት ኃይል የሚሆነን ብርታት የሚሆነን ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ የእግዚአብሔር ልጆች ይህንን ከልባችን መውሰድ ይኖርብናል። በቃ ምንም የምናሳድረው የምናውለው አይደለም። በተለይ እዚህ ውስጥ ያለን ይህን ቃል የምንሰማ እናውቀዋለን፣ ፈተናችንን እኮ እናውቀዋለን፣ ችግራችንን እናውቀዋለን፣ ክፍተታችንን እግዚአብሔርም ያውቀዋል፣ ይረዳል። እና ሌላ አይደለም፣ መፍትሄው እዚህ ነው። ሥጋውና ደሙን በመቀበል ጠላት የሚያመጣብንን ልዩ ልዩ ፈተና ድል መንሳት እንችላለን። ስለዚህ የቅዱስ ሥጋውና የክቡር ደሙ አስፈላጊነት ይሄንን በተመለከተ ነው። ስድስተኛው
የዘላለም ሕይወትን እናገኝበታለን። ብዙ ነጥቦችን መዘርዘር ይቻላል በነገራችን ላይ ስለ ሥጋው ደግሞ ጥቅም እ፣ ግን በጣም ከብዙዎቹ ጥቂቶቹን ዋና ዋናዎቹን የምንላቸውን ነው እዚህ ላይ እየዳሰስን ያለ ነው እና እ፣ ይሄ ብቻም አይደለም። በዚህም ብቻ እንዳ ሊሚት እንዳታደርጉት እንዳትገድቡት። የሥጋው ደግሞ ጥቅም ብዙ ነው። ቀደም ሲል ትምህርቱን ስንጀምረው ዳራውን አይተናል። ሥጋው ደግሞ ምንድን ነው የሚለው ትንቢት የተነገረለት፣ ምሳሌ የተመሰለለት፣ ምስጢር ትርጓሜ የተደረገበት መሆኑን ተመልክተናል። ያ ሁሉ ክብር፣ ያ ሁሉ ጸጋ፣ ያ ሁሉ ሀብት የሚገኘው በሥጋው ደግሞ። ስለዚህ ጥቂት አይደለም ጥቅሙ። አስፈላጊነቱን በእነዚህ በሰባት በስድስት ውስን ነጥቦች አይደለም፣ ግን በደንብ እንድንረዳው እንድናውቀው ደግሞ ያልተረዳን ያላወቅን ሰዎች ችላ እያልን ይህንን እየሰማን አንድ ደካማ ሰው ወይም ደግሞ ከቤተ ክርስቲያን አስተምሮ ውጭ የሆነ ሰው የተከለብን መጥፎ ትምህርት አእምሯችን ውስጥ ተሰንቅሮ ያ እየተመላለሰ እኔ ኃጢአተኛ ነኝ፣ እኔ ብቁ አይደለውም፣ ሥጋው ደግሞ ሳረጅ ነው፣ እንደው ሲደክመኝ ነው ሁሉ እጄ ሲዝል አይኔ ሲዝል ነው የሚል መጥፎ ትምህርት በተለይ በሀገራችን ከግራኝ አህመድ በኋላ የቤተ ክርስቲያናችን ስርዓት ተበርዞ ነበር። የጋብቻ ስርዓቷ፣ የስርዓተ ቁርባን ስርዓቷ፣ የንስሐ ስርዓተ ቤተ ክርስቲያን ላይ በተመለከተ ብዙ ያመጣው ችግር አለ እስከ ዛሬ ድረስ። ያ ክፍተት ከቀደመችዋ ቤተክርስቲያን ወይ ጥንታዊት ቤተክርስቲያን ከምንላት ከግራኝ በፊት የነበረችዋ አማኞቹ ሙሉ ለሙሉ የተቀየረበት ሁኔታ አለ እና አንዳንዶችን በሰማ በለው ዝም ብሎ ከሰው በመስማት እንዲህ ሲባል ነው እንዲህ ነው እያልን ከሥጋው ደግሞ የምንርቅ ስላለን ያ አግባብ አይደለም። ብዙ ጥቅሞች አሉት። እነዚህ ነው እያየን ያለ ነው። የዘላለም ሕይወት ይሄ በጣም ወሳኝ ነው በእውነት ለአንድ ክርስቲያን የዘላለም ሕይወት በጣም 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 ወሳኝ ነው። የዘላለም ሕይወት ሥጋውን መብላት ደሙን መጠጣት ዘላለማዊ ሕይወትን ለማግኘት አማራጭ የሌለው መንገድ ነው። አማራጭ የሌለው መንገድ ነው። በቃ ሰው የዘላለም ሕይወትን አገኛለሁ ብሎ ካሰበ አማራጭ አንድ ነው ያለው፣ ያም ሥጋው ደሙን መቀበል ነው። የማርቆስ ወንጌል ምዕራፍ 8 የሚያነብልኝ ሰው ካለ ጥሩ ነው። ከሌለ እኔ አነባለሁ። የማርቆስ ወንጌል ምዕራፍ 8 ቁጥር 34 ሕዝቡንም ቁጥር 34 እሺ አንብብልኝ። 36 ላይ አንብብ። እሺ ሰዓት ለመጠቀም እኔ ላንብብ። ቁጥር 36 የማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል። የማርቆስ ወንጌል ምዕራፍ 8 ቁጥር 36 ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? የዓለም ሁሉ ሀብት የእሱ ቢሆን ዓለምን ቢገዛ ሁሉ በእጁ ሁሉ በደጁ ቢሆን ነፍሱን ከጣላት ግን ባዶ ነው። አንድ ነፍሱ ከዓለም ትበልጣለች። ስለዚህ የዘላለም ሕይወት ከሁሉ ነገር ይበልጣል። በዚህ ምድር ምናልባት 70 እና 80 ዓመት ልንኖር እንችላለን። እሱንም እድለኞች ከሆነ ዛሬ ብዙ ሰዎች ዛሬ ታይተው ነገ የሉም፣ ጠዋት ታይተው ማታ የሉም። እንደ ሳር እንደ አበባ ናቸው፣ ይረግፋሉ። ይሄ መጽሐፍም ላይ ያለ ነው። ተዘከር እግዚኦ ከመ መሬት ንሕነ ወሰብእሰ ከመ ሳዕረ መዋዕሊሁ
ወከመ ጽጌ ገዳም ከማሁ ይፈሪ። አቤቱ አፈር እንደሆንን አስብ። ታይቶ እንደሚጠፋ አበባ፣ እንደሚረግፍ እንደሚጠወልግ ሳር ነን። የሰው ልጅ ዘመኑ እንደዛ ነው። በዚች በጊዜያዊ ዕድሜ መኩራራት አያስፈልግም። 70 እና 80 ዓመት ለመኖር መጻተኞች ነን፣ ስደተኞች ነን። ጊዜያዊ ህይወት ነው የሚኖረን። በቃ እንግዶች ነን፣ ለዚህ ዓለም እንግዶች ነን። እንግድነታችንን አክብረን መኖር ነው። እንሄዳለን። የዘላለም ህይወት ግን ለዘላለም የምንኖረው ነው። ገደብ የሌለው ይሄ እግዚአብሔር ለወዳጆቹ ያዘጋጀው እና ይሄ የዘላለም ህይወት የሚገኘው በቅዱስ ሥጋውና በክቡር ደሙ ነው። ይኸው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ሥጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔ በኋለኛይቱ ቀን አነሳዋለሁ። ይሄ በፍርድ ቀን ደረታችንን ነፍተን ምስክር ሊሆነን የሚገባ ምስክር የሚሆነን ሳናፍር አንገታችንን ሳንቀልስ በእግዚአብሔር ፊት በክብር የምንቆም በቀኙ የሚያቆመን ቅዱስ ሥጋውና ክቡር ደሙ ነው እና ለዘላለም ህይወት እንኑር ማለት ነው። ለዘላለም ህይወት እንኑር። አሁን ለምንድን ነው እየኖርን ያለ ነው? ለዚችም እኮ ለ70 እና 80 እየኖርን እኮ ነው። የዘላለም ህይወትን ለማግኘት እንኑር። ጠዋት ሲነጋ ማታ ሲመሽ ተዘክሮተ ሞት ዕለተ ሞታችንን እናስብ። በዚህ ምድር መጻተኞች እንደሆንን እንግዶች እንደሆንን እናስብ። ይቅር ባዮች እንሁን። ዓለምን እንናቃት። ከዓለም የሚገኝ ምንም ትርፍ እንደሌለ፣ በዓለም ውስጥ ቢጎድልብን እንደሚሻል፣ በነፍሳችን መጉደል እንደሌለብን ይህንን እናስብ። መስቀሉን እናስብ። ክርስቶስ ለእኛ ሲል የከፈለውን ውለታ እናስብ። ይቅር ባዮች እንሁን። በደለኞች አንሁን። ቂመኞች አንሁን። የዘላለም ህይወት ወራሾች እንድንሆን በዚህ መልኩ ልንሄድ ይገባል እና የዘላለም ህይወት ቀላል ነገር አይደለም። ለዘላለም ህይወት መስራት አለብን፣ መስራት ይኖርብናል። ስለዚህ ይሄ ለዚህ ክብር የሚያበቃን ቅዱስ ሥጋውና ክቡር ደሙ ነው። ያወቅን ካለን አናቁ። ቅድም ተናግረናል። የትኛውንም ኃጢአት ብንሰራ ከእግዚአብሔር ምሕረት የሚበልጥ ኃጢአት የለም። እግዚአብሔር ለሰው ሲል ነው፣ ለሰው ሲል ሰው ሆኗል። አምላክ እሱ ተዋርዷል፣ ከክብሩ ወርዷል። ስለዚህ በንስሐ የማይሰረይ ኃጢአት የለም። በደለኞች ልንሆን እንችላለን። የእግዚአብሔርን ሕግ ልናፈርስ እንችላለን። ልንተላለፍ እንችላለን። ግን ደግሞ የእግዚአብሔር ምሕረት በደጅ ነው። ሁላችንንም ንስሐ ከገባን እግዚአብሔር ይቀበለናል። የዘላለም ሕይወትን ያድለናል። ለእኔ፣ ለአንቺ፣ ለሁላችሁ ይሄ ሕይወት ተዘጋጅቷል እና ይሄ ሕይወት የሚገኘው በቅዱስ ሥጋው በክቡር ደሙ ስንኖር ዋስትና የሚሆነን እና የክርስቶስ ሥጋና ደምን መቀበል አስፈላጊነቱ የዘላለም ሕይወትን ለማግኘት ነው። ስለዚህ የዘላለም ሕይወት ምትክ የሌለው ወደር የሌለው ቅድም በወንጌል ላይ እንደተነበበው አትጻፉ፣ እዚህ ላይ ስክሪኑ ላይ የማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ስለ ነፍሱ ቤዛ ምን ይሰጣል? እና እግዚአብሔር ያዘጋጀልን ሕይወት አለ። ይሄውም የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት ደግሞ የሚገኘው በቅዱስ ሥጋው በክቡር ደሙ ነው። ይህንን በደንብ ልብ ልንል ይገባል። ስለዚህ የሥጋው ደግሞ አስፈላጊነት ከላይ እንዳየነው አንደኛ የኃጢአት ስርየት ማግኘት የሕይወት ምግብ መሆኑን፣
ከክርስቶስ ጋር ተዋህዶ መኖርን፣ አንድነትን፣ ህብረትን፣ ጠላትን ድል የምንነሳበት ኃይል የሚሰጠን እና የዘላለም ሕይወት የምናገኝበት መሆኑን ልብ ልንል ይገባል። ያለ ክርስቶስ ክርስትና አይታሰብም። ያለ ክርስቶስ ክርስትና ያለ ክርስቶስ ክርስትና ክርስቶስ ሰው የሆነው በመስቀል ላይ ተሰቅሎ ሰውን ለማዳን ነው። ሰው የሆነው ቅድም ተናግሬያለሁ። ለሰው አምላክ መሆን ክብር ነው። ለአምላክ ግን ሰው መሆን ውርደት ነው። ስለዚህ አምላክ መሆኑ ተዋረደ። ለማ ሲል ለሰው ልጆች። ስለዚህ የእሱን ውለታ መዘንጋት አያስፈልግም። በመስቀል ላይ ሰውን ያዳነበት ቅዱስ ሥጋው ክቡር ደሙ ነው። እንደዚህ ባለ ክብር ነው ሰውን ያዳነው። ሥጋውን ቆርሶ ደሙን አፍሶ ነው። ቅዱስ ዮሐንስ አፈወርቅ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ ይረቃል ይላል። በቃሉ ዓለምን ፈጥሯል። ሰማይ ይሁን ምድር ይሁን ብርሃን ይሁን ጨለማ ይሁን እያለ የፈጠረው አምላክ ሰውን ግን ሲያድነው እንደዛ አይደለም ያዳነው። ዋጋ ከፍሎ መከራ ተቀብሎ መከራ መስቀልን ታግሶ ማረፊያ አጥቶ በግርግም ከከብቶች በረት የሚበላው የሚጠጣው የሚጠለልበት አጥቶ ተገርፎ ምራቅ ተተፍቶበት ተሰዶ በሐሰት ተከሶ በሐሰት ተፈርዶበት መራራ ጠጥቶ በመስቀል ላይ ተሰቅሎ ጎኑን በጦር ተወግቶ ደሙን አፍስሶ ሥጋውን ቆርሶ ወደ መቃብር ወርዶ ይሄ ሰውን ያዳነበት ጥበቡ ይረቃል፣ ረቂቅ ነው፣ ከአእምሮ በላይ ነው። ስለዚህ በመስቀል ላይ ሰውን ያዳነበት ቅዱስ ሥጋው ክቡር ደሙ ነው። ያለ ክርስቶስ ክርስትና የለም። ያለ ሥጋው ደግሞ ክርስትና የለም ማለት ነው። ሰው ሥጋው ደግሞ ሳይቀበል ክርስቲያን ነኝ ብሎ አፉን ሞልቶ እንኳን መናገር አይችልም። ስለዚህ ያለ ክርስቶስ ክርስትና እናንተ እንድትመልሱት ነው። ምንም ባዶ ነው። በክርስቶስ ያመነ በክርስቶስ ለማዳን ይህን መስዋዕትነት መቀበል ግድ ይለዋል። ይህንን አለመቀበል ግን ምን ማለት ነው? የተቀደስንበትን የኪዳኑን ደም እንደመናቅ ነው። የእግዚአብሔርን የማዳን የፍቅር ጥሪ አለመቀበል፣ ከላይ የተጠቀሱትን አለመቀበል፣ ሥጋው ደሙን አለመቀበል ጥሪውን የፍቅር ጥሪውን የማዳን ጥሪውን አለመቀበል ነው። ስለዚህ እዚህ ውስጥ ያለን ሰዎች የክርስቲያን ነን ካልን የምንታዘዘውን መጽሐፍ የሚያዘውን መፈጸም ይኖርብናል። ይኸውም ቅዱስ ሥጋውን ክቡር ደሙን መቀበል ነው። የስም ክርስቲያን መሆን አያስፈልግም፣ ወይም እግረ ክርስቲያን መሆን አያስፈልግም። ቤተክርስቲያን በመሄድ ገዳማት በመሄድ የተለያዩ ቦታ በመሄድ እግረ ክርስቲያን ይባላል እና ልበ ክርስቲያን መሆን ከላይ የተጠቀሱትን ነገሮች መፈጸም ያስፈልጋልና ያለ ክርስቶስ ክርስትና የለም፣ ያለ ሥጋው ደግሞ ክርስትና የለም። ስለዚህ ሥጋው ደግሞ መቀበል አለብን የሚለውን ለማስገንዘብ ነውና ለዛሬ እዚህ ላይ ይበቃናል። በቀጣይ ጊዜ ደግሞ በተለይ ስርዓቱ ላይ ብዙዎቻችን ጥያቄ ስለምንጠይቅ ማን ይቀበል፣ ማን አይቀበል፣ እንዴት እንቀበል የሚሉትን ነጥቦች እናያለን። እግዚአብሔር ቢፈቅድ ብንኖር የዛሬ 15 ቀን ለዛሬ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በተማርነው 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድ።